እነሱ በራሳቸው የሚሄዱበት መንገድ አላቸው። ወደዚያ ውስጥ አንገባም። የጥፋትን ስራ ይሰራሉ። እንደገና መልሶ ደግሞ ጥፋቱ ያገኛቸዋል። ጥፋቱ መልሶ ደግሞ ያገኛቸዋል። የሚደንቅ እኮ ነው። ጥፋቱ መልሶ ያገኛቸዋል። የሚደንቅ መዝሙረኛው ልበ አምላክ ቅዱስ ዳዊት በሚደንቅ ሁኔታ እንዲህ ያለ የሚናገረው ኃይለ ቃል አለ። ናቡከደነፆር ያው በስንፍናው እንዲህ ብሎ ነበር የመሰከረው፣ እስመ አልቦ ካልእ አምላክ ዘያድኅን ከመዝ ይላል። የሚደንቅ ነው በእውነት አለ ሲናገር ናቡከደነፆር እንደዚህ እንደ 3 ደቂቅ አለ እንደ 3ቱ ሕፃናት እነሱ እንዳመኑትና እነርሱ እንደተገዙለት አይነት የሚያድን ሌላ አምላክ የለም አለ።